አባት ሆይ ስለዚህ ሐሙስ ቀን እግዚአብሔር ሆይ አመሰግንሃለሁ። በሰላም ስለቀሰቀስከኝ ይህንን ቀን እንዳይ ስለረዳኸኝ እጅግ አድርጌ አመሰግንሃለሁ። በዚህ ሳምንት በሙሉ ስላገዝከኝ፣ ስለማይለወጠው ፍቅርህ፣ ስለ ምሕረትህ፣ ስለ ታማኝነትህ ክብር ላንተ ይሁን። እግዚአብሔር ሆይ የምተነፍሰው እያንዳንዱ ትንፋሽ ያንተ ጸጋ መገለጫ ስለሆነ ስምህ ይባረክ። አባት ሆይ በሳምባዬ የሚገባ በሳምባዬ የሚወጣ አየር እግዚአብሔር ሆይ በገንዘብ ቢሸጥ በገንዘብ ቢገዛ ኖሮ እያንዳንዳችን አባት ሆይ ገዝተን መተንፈስ አንችልም ነበር። ሆይ አባት ሆይ አየሩ እንኳን ያንተ የጸጋ ስጦታ እግዚአብሔር ሆይ እንደሆነ አውቃለሁ፣ አመሰግንሃለሁ። አባት ሆይ አንተ ባለጠጋ ነህ። እግዚአብሔር ሆይ ቸርነትህ ብዙ ነው። ስምህ የተባረከ ይሁን። ይህንን ቀን እግዚአብሔር ሆይ ስጀምር ልቤን፣ አይምሮዬን፣ እቅዶቼን፣ ቤተሰቤንና ሥራዬን በሙሉ በእጆች አደራ አሳልፌ እሰጣለሁ። በመንፈስ ቅዱስ ሙላኝ። ለእኔ ባዘጋጀኸው ቅዱስ መንገድ ላይ እንድጓዝ እርዳኝ። ዛሬ የማደርገው እያንዳንዱ ውሳኔ ለስምህ ክብርና ምስጋና የሚያመጣ እንዲሆን እጸልያለሁ። እግዚአብሔር ሆይ ለቀሪው የሳምንት ቀናት አዲስ ብርታትና ኃይል ስጠኝ። ድካም በሚሰማኝ ጊዜ ጉልበቴን አድሰው። ፈተናዎች በሚገጥሙኝ ጊዜ አንተ ከማንኛውም እንቅፋት በላይ ታላቅ መሆንህን እንዳስተውል እርዳኝ። በጭንቀት ለመያዝ ፈተን ሁሉን ነገር የምትቆጣጠር አንተ መሆንህን አውቄ በሰላም እንዳርፍ እርዳኝ። የእጆቼን ሥራ ባርክልኝ። በምሠራው ነገር ሁሉ ጥበብን፣ አዳዲስ የፈጠራ ሐሳቦችንና መለኮታዊ ሞገስን እንድትሰጠኝ እጸልያለሁ። ካንተ ዓላማ ጋር የሚስማሙትን በሮች እንድትከፍትልኝ፣ ላንተ መልካም ያልሆኑ በሮችን ደግሞ እንድትዘጋቸው በጌታ በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ በመጨረሻውም የማገለግለው አንተን መሆኑን አውቄ እግዚአብሔር ሆይ በታማኝነት በቅንነትና በደስተኛ ልብ እንድሠራ እርዳኝ። ስለ ቤተሰቤ ስለምወዳቸው ሰዎች ሁሉ ጸልያለሁ። በጥበቃህና በሰላም ክበባቸው። ከጉዳት ከበሽታ ከአደጋና ከክፉ ሴራ ሁሉ እንድትጠብቃቸው ግንኙነታችንን አጥብቀው እግዚአብሔር ሆይ ቤታችንንም በፍቅር በአንድነት በይቅርታ እንድትሞላው ጸልያለሁ። ዛሬ በማገኘው ሰው ሁሉ ፊት በረከት እንደሆን እርዳኝ። ንግግሬ ሰውን የሚያበረታታ፣ ልቤ ይቅር ባይ፣ እጆቼን ለሌላው ለማገልገል የተዘረጉ እንዲሆኑ እግዚአብሔር ሆይ ሌሎች ያንተን ቸርነት ማየት እንዲችሉ የክርስቶስን ብርሃን በሕይወቴ ውስጥ እንዲንጸባረቅ በጌታ በኢየሱስ ስም ጸልያለሁ። ዛሬ እምነቴን ጨምርልኝ። የነገሩ ፍጻሜ ባይታየኝ እንኳን በአንተ ላይ መታመንን አስተምረኝ። ያንተ ጊዜ ፍጹም እንደሆነ የተስፋ ቃልህ እውነት እንደሆነና ለሕይወት ያለህ ዕቅድ እግዚአብሔር ሆይ በተስፋ የተሞላ መሆኑን እንዳስተውል እርዳኝ። እግዚአብሔር ሆይ ዛሬ እንዲህ ብዬ አውጃለሁ። እግዚአብሔር ከፊቴ ይቀድማል። ሰላሙ ልቤን ይጠብቃል። ጥበቡ እርምጃዎቼን ይመራል። ሞገሱ ይከበኛል። ጸጋው ለሚገጥመኝ ፈተና ሁሉ በቂና በቂ ነው። የምኖረው በእምነት በሙሉ መተማመንና በምስጋና ነው። ምክንያቱም አንተ ሁል ጊዜ ከኔ ጋር ነህ። አባት ሆይ ስለዚህ ውብ ቀን እግዚአብሔር ሆይ አስቀድመ ለዛሬ ስላዘጋጀህልኝ ስፍር ቁጥር የሌላቸው በረከቶች እግዚአብሔር አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም ጸለይኩ።